ያ አላህ ምህረትህን እሻለሁ። ስለ ራሴ ከራሴው በላይ አንተው ታውቃለህ። ስንት ጥፋት አጥፍቻለሁ፣ ስንት ወንጀል እየፈጸምኩ ነው። ድብቁም ገሃዱም ከገሃዱም ይበልጥ ድብቁ ብሷል። ያ አላህ ካልማርከኝ ምኑን ነጃ ወጣሁ? ያ አላህ በአንተ አምኛለሁ። አንተን እንደምወድ ታውቃለህ። ነገር ግን ነፍሴ ተዘናጋች፣ ኢማኔም ደከመ። ለመልካሙ ሥራ ሳይሆን ለክፉ ሥራ የምሽከዳደም ሆንኩኝ። ያ አላህ ስንት ኃጢአት ፈጽሜ ሰትረኸኛል። ስንት ወንጀል ሰርቼ ሰው ፊት አላጋለጥከኝም። ምህረትህን እሻለሁ። እግፍር ሊ ያ አላህ ፈኢነሁ ላ የግፊሩ ዙኑበ ኢላ አንት። ከአንተ ውጪ ኃጢአትን የሚምር ማንም የለም። ቶብቼ ለመመለስ ጥረት አደርጋለሁ፣ ነገር ግን በቀላሉ ወደ ኃጢአት ተመልሼ እዘፈቃለሁ። አሕዋሌን እንድትቀይር ከነፍሴ ጋር ያለኝን ቁርኝት መቀየር እንዳለብኝ አውቃለሁ። ቢሆንም ግን ያ አላህ ደካማ ነኝ፣ አቅመ ቢስ ነኝ። ካንተ ውጪ ኃይል ሊሆነኝ ኃይል ሊሰጠኝ የሚችል ማንም የለም። ሞኟ ነፍሴ መልካምን ለመስራት ዳገት ይሆንባታል። ክፉን ሥራ ላይ መዘፈቁ ደግሞ አቅልላ ታየዋለች። ያ አላህ ምህረትህን እሻለሁ። ኢማኔን አጠንክርልኝ። አንተን መፍራት ሲገባኝ እንደምታየኝ እያወቅኩ ሰዎች እንዳያዩኝ ብዬ ሰዎችን ፈርቼ ተደብቄ ወንጀል እሰራለሁ። ያ አላህ ምህረትህን እሻለሁ። ከሁሉም የከፉ ወንጀሎች ድብቅ ወንጀሎች እንደሆኑ አውቃለሁ። በሚያሳዝነው መልኩ በኃይለኛው ተዘፍቄባቸዋለሁ። የኢሕሳንን ትርጉም ገብቶኝ ነገር ግን አልተገበርኩትም። ኢዕቡድላህ ከአነከ ተራህ ፈኢን ለም ተኩን ተራህ ፈኢነሁ የራክ። አላህን እንደምታየው ያክል ሆነ አምልከው። ማየቱን እንደማትችል ስትገነዘብ ግን እሱ እንደሚያየህ እወቅ የሚለውን የኢሕሳንን ትርጓሜ ገብቶኝ ነገር ግን አልሰራሁበትም። ያ አላህ ምህረትህን እሻለሁ። ባለሁበት ሁኔታ ሩሄን እንዳትወስድ እለምንሃለሁ። ያ አላህ እንዲህ ከተባለባቸው ሰዎች አታድርገኝ። ቁል ሀል ኑነቢኡኩም ቢልአኽሰሪነ አዕማላ الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا። በሥራዎች በጣም ከሳሪዎቹን እንንገራችሁን በላቸው። እነዚያ እነሱ ሥራን የሚያሳምሩ የሚመስላቸው ሲሆኑ በቅርቢቱ ሕይወት ሥራቸው የጠፋባቸው ናቸው። ያ አላህ ከነዚህ ሰዎች አታድርገኝ። ያ አላህ በሰላቴ አበርታኝ። ያ አላህ ደካማ ነኝ እርዳኝ። በወንጀል ያደፈ ማንነት ያለኝ አንተው በእዝነትህ ካልማርከኝ ማንም አይምረኝምና ማረኝ አላህ።